ሰላም ቤተሰቦች እንዴት ቆያችሁ? እኔ በጣም ደህና ነኝ። ያው ዛሬ የመጣሁት በጣም ብቻ ያው ሰውንም ለማትረፍ ያህል ከዚህ በላይ ደግሞ ከዚህ በላይ መክሰር ከዚህ በላይ ሰው እንዲበላ በፍጹም አልፈልግም እኔም እና ዛሬ የመጣሁት ነገር ምንድነው? የመጀመሪያው ነገር ያው ኢንቨስትመንት አሁን ላውንች የሚደረጉት ሁሉም እና አሁን ላውንች ተደርጎ እየተሰሩ ያለበትም ሁሉም እና በጣም ኢንቨስትመንቱን ላውንች የሚያስደርጉት ወይም ሊንኩን የሚያመጡ ቴሌግራም ግሩፕ ኦውነሮቹ ራሱ ይሄንን ዌብሳይት ክሬት እንደሚያደርጉ እንድታውቁልኝ ከና ማስረጃ ነው ማሳያችሁ። አሁን ኦውነሮቹ ራሱ ይሄንን እንደዚህ አይነት ዌብሳይቶችን እነሱም ክሬት ያደርጋሉ። ክሬት ከሚያደርጉት ጋር ደግሞ ሼር ሆነው እየሰሩ ያለበት ጊዜ ነው። ሰውም ደግሞ በጣም እየተበላበት ያለ ጊዜ ነው። እና አንድ ነገር ቪዲዮን ከመጀመሪያ በፊት ምን ልላችሁ የሚፈልገው በእኔ በኩል እኔ በእውነት ነው ብላችሁ ይሄ ነገር አሁን ከማወቄ በፊት አስቀድሜ ባቅ ኖሮ በፍጹም አንድም ቪዲዮ አልሰራም። በእውነት ነው ብላችሁ በጣም ይቅርታ። በእኔ ስር የተበላችሁ ሰዎች ያው ምንም ማድረግ አልችልም። በእውነት ይሄን ነገር ባቅ ኖሮ እንደዚህ አይነት ቪዲዮዎችን በፍጹም አልሰራም። ግን እስካሁን መሆኑም ሁሉም ሪል ነው። ሁላችንም እናውቃለን። ሁላችንም ተስማምተን የገባንበት መቼ እንደሚዘጋ ማንም አናውቅም። ግን በኢትዮጵያውያን ወይም በ9ኛና በ10ኛ ክፍል ተማሪዎች ተሰርቶ ክሬት ተደርጎ ላውንች እንደሚደረግ ማንም ሰው ሊያውቅ አይችልም። እና አብዛኞቹ የኦሮሚያ ክልል ከተሞችና አዲስ አበባ የሚገኙ ልጆች፣ አንዳንዶቹ እዚሁ ሆሳዕናም የሚኖሩ ልጆች ናቸው ክሬት የሚያደርጉት። ክሬት አድርገው ነው ላውንች እያደረጉ ያሉት። እና ደግሞ የሚገርማችሁ ሰው ደግሞ ምንድነው እያሰበ ያለው? ያው ብዙ ጊዜ እንደዚህ አይነት ኢንቨስትመንት ላይ የትኛውም ሰው ቀድሞ ከገባ እንደሚያተርፍ ነው እና የሚያስበው። እዚህ ላይ ሰዎች ደግሞ ያንን ስለሚያውቁ ያው ቴሌግራም ግሩፕ ላይ ኦውነሮቹ ሼር ናቸው ብያቸዋለሁ። እና ኦውነሮቹ በእርግጠኝነት ማለት ነው ጌታ ነው ብላችሁ ኦውነሮቹ ራሳቸው እጃቸው አለባቸው ከዌብሳይቱ ጋር ማለት ነው። እና ራሳቸው ክሬት ያደርጉና ራሳቸው ቴሌግራም ግሩፓቸው ላይ ፕሮሞት ያደርጋሉ። ፕሮሞት እያደረጉ ነው እንትን የሚያደርጉት እና በጣም የሚገርም እና ከምታስቡት በላይ በጣም ውስብስብ የሆነበት ጊዜ ያለ ነው። አብዛኛው አሁን ላውንች የሚደረገው አውተል ፋኒሲን አሁን አሳያቸዋለሁ። ስለ ፋኒሲ ቴሌግራም ግሩፕ ወዴት እንደተቀየረ ምን እንዳደረጉት እንዴት አፕዴት እንዳደረጉት አሁን አሳያቸዋለሁ። እና በጣም ውስብስብ የሆነ ነገር ያለው በእኔ ስር የተበላችሁ ሰዎች፣ በእኔ ስር የገባችሁ ሰዎች በጣም ይቅርታ አድርጉልኝ። እኔ ምንም ይሄን ነገር በመጀመሪያ ባቅ ኖሮ በእውነት በፍጹም አልሰራም ነበር። እና ይሄ ማለትም ያው በእርግጥ ከእናንተ ኢንቫይትም አገኛለሁ። ያው ደግሞ አብዛኛው ደግሞ ስግብግብ ሰው ለምሳሌ እኔ እዚህ አንድ ቪዲዮ ስሰራ ቢያንስ 100 ሰው በእኔ ኢንቫይት ሊንክ ቢገባ እያንዳንዱ 100 ሰው ደግሞ 3 ሰው ኢንቫይት ቢያደርግ ምን ያህል ሰው ሊሄድ እንደሚችልና ምን ያህል ሰው ሊበላ እንደሚችል ባይዞይ አውተል ላይ ስቲል ነው እስካሁን ድረስ ኢንቨስት የሚያደርጉ ሰዎች ያሉ። ባለፈው ሰኞ ቀን ያለፈው ዛሬ ሳምንት ሲዘጋ ዛሬ ሳምንት ሲዘጋ ወደ 800 ምናምን ሺህ ብር ነበር 800 ሺህ ምናምን ብር ነበር በእኔ ስር ኢንቨስት ያደረገው። ከዚያም በኋላ ትናንት ገብቼ ሳይ 1 ሚሊዮን 150 ሺህ ብር አልፏል። ምን ያህል ብር ኢንቨስት እንደተደረገ ከ100 ምናምን ሺህ ብር በላይ ማለት ነው። እና ተዘግቶ ራሱ ማለት ነው። እና ሰው ከኢንቫይት የሚያገኘውን እያሰበ በጣም ብዙ ብር ኢንቨስት እያስደረገን ያለውና ከዚያም አንጻር ደግሞ ኑሮ ያሰቃየንን እኛን ደግሞ በዚህም ላይ ደግሞ ተጨምረን በጣም ብዙ ነገር ከምንሆን አሁን ስለ ፋኖሲ ላሳያችሁና ወሬ ብዙ ከመደጋገምባችሁ ፋኖሲ ምን እንደሆነ ላሳያችሁ። ስለ ፋኖሲ ቪዲዮ የሰራሁትን እዚህ ጋር አንዴ ላሳያችሁ። ያው ስለ ፋኖሲ ቪዲዮ ሰርቶ እዚህ ጋር ከታች በኩል ያው ቴሌብር ያለችበት ማለት ነው ከላይ ያለው በየቀኑ 152400 ምናምን ብር የሚለው እሱ ነው ዋና ፊውቸሩ ራሱ በዚህ ጎን ያለው የሆነ አሻንጉሊት ነገር ነው እና ሙሉ ፊውቸር። አሁን ግን ግሩፑ ወዴት ቼንጅ እንዳረገና ጠዋት እኔ ክላስ ነበርኩኝና ክላስ ቁጭ ብዬ እያየሁኝ መጀመሪያ ኢትዮጵያ ገብቼ ላሳያችሁ ስክሪንሾቱን ማለት ነው። እና ያው ፋኖሲ የቆሙ ምንድን ቀደም ስክሪንሻት ሳደርግ ምን ብለው ቀየሩት ኢትዮጵያውያን መሆናቸው ሙሉ በሙሉ እዚህ ጋር ላስረዳችሁና እዚህ ጋር መጀመሪያ ፋኖሲ ያው 9 ነጥብ ወደ 6 ምናምን ሰው ብረስ ግማሽ ሰው ሊቭ አውት አድርጎ ወጥቷል። ግን 9.3 ኬ ነበር ትናንትና 50 ከትናንት ወዲያ እንትን ሲል እና ዛሬ ምን አደረጉት? አፕዴት አደረጉትና ወዴት ቀይሩት? እስከ 500 ሸፍኖ ነበር እና ኢትዮጵያ መኒ ሜኪንግ ብለው ምን አወጡለት? ስሙን ቀየሩና የሚገርማችሁ ማለት ነው በጣም በዚህ ራሱ ማመን አለባችሁ። ምንም ማድረግ አልችልም ከዚህ በኋላ ማታምኑ ይቆለ ማለት ነው። እና 9.3 ኬ ነው ይሄ ስክሪንሻቱን ያስኩትና በኋላ ሊቀይሩ ይችላል በሚል ነው ማለት ነው። ኢትዮጵያ መኒ ሜኪንግ ብለው ይመጣሉ። ከዛ የቴሌግራም ግሩፕ ይፈጥራሉ። ብዙ ሰው ያለ መስሎት ብዙ ሰው ደግሞ እዚህ ግሩፕ ላይ ይጎርፋል ማለት ነው። እና ውስጥ ያለውም ሰው ምንም የሚያውቀው ነገር የለም። አስዩም ያደርግም አያስብም ይሄን ነገር ግሩፑ አፕዴት እንደሆነ እና ከዚያም በኋላ ድጋሚ ደግሞ እንደዚህ ኢንቨስትመንት ሊንኮችን ላውንች ያደርጋሉ ራሳቸው ማለት ክሬት አድርገው ከዛ ሲያጉ ደግሞ እዚህ ላይ የገባ በጣም ይጣጣፋ ማለት። አሁን ደግሞ ከሰዓት በፊት ደግሞ ይሄ ነገር አንዳንድ ሰዎች ነቂ ሰዎች ያው
እኔም ነቀውባቸው አንዳንድ ሰዎች የነቁ ሰዎች አሉና ኢንቦክስ ምናምን ሲያወሯቸው ወዴት ቀየሩት ላሳያቸው። እንዴት ይሄው እንደምታዩት ነው ፍሪ ኢንካም ብለው ቀየሩት ማለት ነው። እና በሚገርም ሁኔታ ማለት ነው። እና ፍሪ ኢንካም ያው 3000 ሰው አሁንም ሌቭ አውት አድርጓል። ፍሪ ኢንካም ምናምን ብለው ቅድም ኢትዮጵያ ኦንላይን ሜኪንግ መኒ ምናምን የሚል ነበር። አሁን ግን ምን አድርገው ቀየሩት? ፍሪ ኢንካም ብለው ቀየሩት ማለት ነው። እና ልላችሁ የፈለግኩት ነገር ምንድነው፣ በአጠቃላይ ሳስረዳችሁ ምንድነው፣ ሁሉም አሁን አይታችሁ ከሆነ ኦፈርም ተዘግቷል። እና ኦፈር ላይሰንስ ነው ምናምን ተብሎ ይገመት ነበር። እሱም 2 ዓመት ምናምን ቆይቶ ተዘጋ። ሲዘጋ እነሱም ፒኤስኤም ምናምን ብለው አዲስ ራሱም ማለት ነው ስሙን ብቻ ፒኤስኤም አድርገው ቀጥታ መጥተዋል ማለት ነው። እና ሁላችሁም ልትነቁ ይገባል። እና ምንድነው ልላችሁ የፈለግኩት ቢያንስ በውጮቹ ክሬት የሚደረገው የ15 ቀን በላይ እድሜ ያለው በውጮቹ ማለት በፈረንጆቹ ክሬት የሚደረገው እነሱ ቢያንስ ኮንትራት ለምሳሌ ያህል ባይዞ እነሱንም እኮ እዚህ ሀገር ውስጥ እንዲሰሩ አይፈቅዱላቸውም። ምክንያቱም እነዚህ በጣም የታወቁ እንትኖች አሉ። እነሱ ምንድን የሚያደርጉት እነዚያ መጥተው 6 ወር እዚህ ሀገር ውስጥ እንዲሰሩ ያደርጓቸውና ከ6 ወር በኋላ አሁን ለምሳሌ ኦፈርም የውጭ ካምፓኒ ነዋ። ከዛ የውጭ ካምፓኒ ሆኖ ወደ 1 ዓመት ምናምን ከሰራ በኋላ ኮንትራቱ ወደ ተዘዋወረ ማለት ነው። ከኢትዮጵያውያን ጋር ነበር የተስማሙት ከአንዳንድ ሰዎች ጋር ማለት ነው። እና እነዚህ ሰዎች በራሳቸው ቁጥጥር ሰራጉትና ዘጉት ማለት ነው። እና እንደዚህ የሚያደርጉት እና የውጮቹ ግን ሲመጡ ቢያንስ ማለት ነው ቢያንስ በቃ አነሰ ቢባል የትኛውም ኢንቨስትመንት ከፈረንጆች የሚመጣው ከ15 ቀን በላይ የመቆየት ቻንስ አለ። አሁን ላይሰንስ ሊሆኑ እኮ አሁንም ሎንግ ተርም፣ አሁን ሾርት ተርም ላይ በፍጹም አንድም ሰው እንዲገባ አንመክርም። እባካችሁን በእግዚአብሔር ተለመኑ ነው ብላችሁና ማንም ሰው ሾርት ተርም ላይ እንዳይገቡ፣ ዴይሊ ኢንካም አማለዋችሁ በፍጹም እንድትገቡ አልፈልግም። ማንም ሰው ማለት ነው። እና በዚህ ያላመነ ካሁን በኋላ ደግሞ ሲጀመር የሚመጡት 3 ቀን የሚዘጉ ወይም 2 ቀን የሚዘጉ ናቸው። ብታምኑ ባታምኑ 3 ቀን ወይም 2 ቀን 3 ቀን ወይም 2 ቀን እርግጠኛ ሆኑ ማለት ባለፈው 2 እንደዛ ጠፍተዋሉ። እና የሰውን ብር ይዘው ገና ዲፖዚት ሲያደርጉም ይጠፍዋሉ ማለት ነው። ከዛ አንጻር ምንድን ነው አሁንም ግን ላይሰንስ እንዲሆኑ አሉ። አይታችኋል። አሁንም ላይሰንስ እንዲሆኑ አሉ። እኛ የምንሰራቸው ላይሰንስ እንዲሆኑ አሉ። እነ ቫሊድ ኪው ምናምን የሚባሉ አሉ። ፍሎቲንግ እነሱ አሉ። ግን ምንድን ነው እነሱም መዘጋታቸው አይቀርም። ግን ካሁን በኋላ ሾርት ተርም የሚባል ነገር ላይ ማንም ሰው ኢንቨስት እንዳታደርጉ። እኔም ሁለተኛ እጄ ቆረጥ አፌ ቆረጥ ነው ምናችሁ ምንድን ነው። ሁለተኛ ሾርት ተርም ላይ በፍጹም ቪዲዮ አልሰራም። ሾርት ተርም በፍጹም አይጠቅምም። ሲጀመር ቀድመን የምንገባበት የሚባል ነገር የለም። አሁን 2 ቀን ላይ 3 ቀን ላይ እየተዘጋ ነው። ዲፖዚት ያታደርጉ ይሄዳል ማለት ነው። እና ችግሩ ደግሞ ምንድነው እኔ አንድ ቪዲዮ ስሰራ እኔ በሰራሁት ቪዲዮ ሊንክ ማለት ከ1000 ሰው በላይ ነው ኢንቫይት የሚገባው ማለት ነው። ለነሱ ከ1000 ሰው በላይ ነው ኢንቫይት የሚገባው ሌቭል 2 ማለት ነው። እና በእኔ ሊንክ የገቡ ሰዎች ኢንቫይት የሚያደርጉት ሰው ቁጥር ከ1000 በላይ ነው። ከዛ አንጻር ደግሞ ማህበረሰቡንም ኑሮ የጎዳው አነስና ይህን ማህበረሰብ ማስጨፍጨፍ ነው የሚሆነው። ልላችሁ የፈለግኩት ይሄ ነው። ሎንግ ተርሞች አሉ አሁን የምንሰራቸው። መስራት የምትፈልጉ ሰዎች ኮመንት ላይ ሎንግ ተርም ላይሰንስ እንዲሆኑ ላይሰንሳቸውን ቼክ አድርገን ያው ቅርብ ጊዜ አሁን አዳዲስ ይመጣሉ ሎንግ ተርሞች ቢያንስ እነሱ በፈረንጆቹ ክሬት የተደረጉ ናቸው። እነሱ ላይ ትንሽ ብንሰራ ይሻላል። ግን ካሁን በኋላ ሾርት ተርም የሚባል ነገር ላይ አንድም ሰው ኢንቨስት እንዳታደርጉ። እኔም ሾርት ተርሙ ላይ በፍጹም ቪዲዮ አልሰራም። በዚህ ከተማመን ይበቃኛል። ምንድነው ሾርት ተርም ላይ በእኔ ምክንያት ገብታችሁ የተበላችሁ በጣም ይቅርታ፣ ምንም ማድረግ አልችልም። ያው እኔም እናንተንም የሚጠቅም መስሎኝ ነበር እና ባይዜ ይህንን ቪዲዮ ላልሰራ እችል ነበር። ግን ዝም ብዬ ሾርት ተርም እያመጣሁ ፖስት ባደርግ በጣም ብዙ ሰው እየገባ ያው ቲም ሪዋርዱን ታውቁታላችሁ እና ከምትጠብቁት በላይ ሪዋርድ አገኘ ነበር፣ ብርም አገኘ ነበር። ግን ምንድነው ሁላችንም ሃይማኖት ያለንም በየእምነታችን ደግሞ በፍጹም የሰው ላብ ሰው ያው አብዛኛው ሰው ስልኩንም ሽጦ ላፕቶፑንም ሽጦ ያለውን ነገር ከሚበላውን ቁርስ አተርፍበታለሁ ብሎ የሚገባበት ላይ ደግሞ ሲመጣ ጡር ነው እና በጣም በጣም የሚያስጠላ እና ለብር ብቻ ብለንም አንኖርም። እና ከዚህ አንጻር ሎንግ ተርም ብንጀምርና ከሆን በኋላ ሾርት ተርም የሚባል ነገር አቁመናል። እኔ በራሴ ሾርት ተርም አቁም ያለው በእኔ በኩል የሚለቀቅ ሾርት ተርም አይኖረኝም። ላይሰንስ የሆነውን ምናልባት በጣም አለዋ ከመንግስት ጋርም አሁን ለምሳሌ ቫሊድ ኪው የሚባለው ቀጥታ እንደ ምንድን ምትሉት እንደ ቤቲንግ ምናምን ማለት ነው እና ዲፖዚት አድርጎ አውቶማቲካሊ ቀጥታ ቴሌብራችሁ ላይ የሚያመጣው እና እነሱ ትንሽ ከቴሌብር ጋርም ከሲቢ ጋርም ትንሽ ስምምነት የፈጥሩ ይመስላል። እና ከዚህ አንጻር እነሱ የተፈተፈ ከሁን በኋላ ግን ሾርት ተርም ላይ አሁን እንዳሳየኋቸው እና ከፈለጋችሁ ብዙዎቹም ሰርቼ ላሳያችሁ ይችላለሁ። እና ይህን ይመስላል ያለኝ ሀሳብ ይሄ ነው። እናንተም የመሰላችሁ መምረጥ ትችላላችሁ። ያው ሎንግ ተርም የምትፈልጉ ከሆነ ቀጣይ ቀን ነገር እንደዛ ቪዲዮ ሰራበታለሁ ብዬ አስባለሁ። እሱንም ደግሞ የምትገቡ ሰዎች እባካችሁ በትንሽ ብር ግቡ፣ ሪስክ ቀንሱ።
ጭንቀት ነው ትርፉ፣ ሌላ በሽታ ነው የምታመጡት። እና ከዚህ አንጻር ራሳችሁን ጠብቁ። በጣም አመሰግናለሁ ስለነበረኝ ጊዜ። ቻናሌን ሰብስክራይብ ስለምታደርጉ ስለምትደግፉ በጣም ቴንኪው። ደህና ቆዩልኝ።